ኦሪት ዘፍጥረት ምዕራፍ 39 ሙሴ ውጣ ብለኝ ነበር ማንን ከኔ ጋር እንደምትልክ አላሳወቅኝም። የኔ መውጣት ትርጉም የሚኖረው አንተ መኖርህ ብቻ ነው። አብረኝ ካልሆንክ አታውጣኝ። የምፈልገው እንዴትም ማድረግ ቤትም መንገድ ሄጄ የምፈልገው ቃል ልድረስ እንጂ አድራሹን የሚያደርሰው መፈለግ በሰው ልብ ውስጥ ብዙ የለም። ወዳጆች ሆይ ኢየሱስም ድረሱ። ያለሱ ከደረሳችሁ ዋጋ የላችሁ። ምንም ፈልጋችሁ አግኙ። ያለሱ ከሆናችሁ አሁንም ባዶ ናችሁ። ዛሬ ከትናንት ልቅ ረሃባችሁ እንዲጨምር ያለሱ ከሆናችሁ ምስኪን እንደሆናችሁ እንዴት ታውቁ? የተወደዳችሁ ሆይ የእግዚአብሔርን አብሮነት ካልታወቃችሁ ዓለም ደግሞ እግዚአብሔር ከናንተ ጋር መሆኑን ካላመናችሁ ያለ እግዚአብሔር ሕይወት ምስኪን እንደሆነች ምንም ኖሯችሁ በምንም ተከባችሁ ያለሱ ከሆናችሁ ምስኪን እንደሆናችሁ ይህን ካልተረዳችሁ እንደ እግዚአብሔር አብሮነት ያለ ስኬት እንደ እግዚአብሔር አብሮነት ያለ ክብር የለም። ሃሌሉያ። እንቁምና የጌታን ቃል እናነባለን። ሁላችን በጌታ ፊት ቆመን የእግዚአብሔርን ቃል አብረን እናነባለን። ዘፍጥረት ምዕራፍ 39 ከቁጥር 2 እስከ ቁጥር 3 ያለውን ሐሳብ ላንብብላችሁ። እግዚአብሔር ከዮሴፍ ጋር ነበር፣ ስራውም የተከናወነለት ሰው ሆነ። በግብፃዊው ጌታው ቤት ነበር። ጌታውም እግዚአብሔር ከሱ ጋር እንዳለ እርሱ የሚሰራው ሁሉ እግዚአብሔር በእጁ እንዳከናወነለት አየ። እግዚአብሔር ከዮሴፍ ጋር እንዳለ የሚሰራው ደግሞ በእጁ እንደተከናወነለት አየ። እስቲ አሜን በሉ። ጩና እግዚአብሔር ከዮሴፍ ጋር አለ በሉ እስቲ። አሜን አሜን። እግዚአብሔር ከዮሴፍ ጋር ነበር፣ የሚሰራው ሁሉ በእጁ ይከናወንለት ነበር። የሚሰራቸው በሙሉ በእጁ ላይ ይከናወንለት ነበር። አራጂና ሳና አሜን በለኛ። ልመርቃችሁ ይህ ዓመት የምትሰሩትና ልሰሩ የምታስቡት ሁሉ በእጆቻችሁ ይከናወናል። የክንውን ዓመት ይሆንልሃል፣ ይሳካልሃል። ጩና እስቲ አሜን በለኛ። እንደዚህ ኢየሱስ ጌታ ነው። እግዚአብሔር ከኔ ጋር ነው በልስ ጩና። አየህ እግዚአብሔር አብሮት ስላለ ከእርሱ ጋር ስለሆነ የሚሰራው ስራ ሁሉ በእጁ ተከናወነለት። በጲጢፋራ ቤት በባዕድ ምድር ላይ እግዚአብሔር ሞገስ ሆነለት፣ ለእጁም ስራ ውበት ሆነለት። እግዚአብሔር መከናወንን ሰጠው። ይህ ቃል በቤታችሁ ይሆን፣ ይህ ቃል ይስራላችሁ፣ ለእናንተ ቢሆንላችሁ። ይህ መጪው ዓመታችሁ የክንውን ዓመት ይሁንላችሁ፣ የስኬት ዓመት ይሁንላችሁ። ያመነ ብቻ ጮህ አሜን በልስ። ሆላ ማጋንታና ቢጋ ሰከቤን ቶራ ባጋ ባጋላዲ ኮቬና ማጋሶ። እግዚአብሔር ከዮሴፍ ጋር ነበር። ዛሬ ከአንድ ሰው ጋር የእግዚአብሔር መኖር ይታያል። የእግዚአብሔር መኖር ይወራል፣ አለ ይባልለታል። እግዚአብሔር ከሱ ጋር ነው ይባላል። ያመን ይጩን አስያመ መልዋካችሁ። እናመሰግናለን፣ እናመሰግናለን። የወንጌል ጠላት ይመታ፣ የሚቋቋሙን ይፍረሱ፣ ጠላቶቻችን ይበተኑ፣ በኢየሱስ ስም ይፍረሱ። ጉም እንደሚበን ይብነኑ፣ በኢየሱስ ስም አፈረስናቸው። አንድ እጅ ከፈግና በኢየሱስ ስም በልስቲ ድገም እስቲ በኃይል ባክ። ጠላቶቻችን ይፍረሱ፣ ሚቃወሙን ይፍረሱ፣ ሚገዳደሩን ይውደቁ፣ በጌታ በኢየሱስ ስም ይውደቁ፣ ይውደቁ፣ ይፍረሱ። የመልእክቴ ርዕስ በዚህ ቦታ ላይ ባነበብኩ ክፍል ላይ ስለ እግዚአብሔር አብሮነት ነው። የእግዚአብሔር አብሮነት ምን ያደርጋል? የእግዚአብሔር አብሮነት ከአማርኛ ያለፈ ነው።
ወይ አሁን ሌላው ከፈለኩትም ከዛ በላይ ነው። የተወደዳችሁ ሆይ የእግዚአብሔርን አብሮነት ካልታወቃችሁ ዓለም ደግሞ እግዚአብሔር ከናንተ ጋር መሆኑን ካላመናችሁ ያለ እግዚአብሔር ሕይወት ምስኪን እንደሆነች ምንም ኖሯችሁ በምንም ተከባችሁ ያለሱ ከሆናችሁ ምስኪን እንደሆናችሁ ይህን ካልተረዳችሁ ወዳጆቼ ሆይ እንደ እግዚአብሔር አብሮነት ያለ ስኬት እንደ እግዚአብሔር አብሮነት ያለ ክብር የለም። አሜን አሜን። አብሮነቱ ይብዛልን። ከሱ ጋር መሆን ይሁንልን። አሜን አሜን። አንዳንዴ በጣም በተለምዶ ሰዎች ሰውን ሲባርኩ እግዚአብሔር ካንተ ጋር ይሁን ይላሉ አይደል? በጣም ቀላልና ምስኪን አማርኛ ይመስላል፣ ግን ትልቅ በረከት ነው። እና በሳምሮ ውስጥ በዘንዱ በተለምዶ ስለሆነ ወይ ስለተለመደ ስለሸመደም ነው እግዚአብሔር ካንተ ጋር ይሁን ስንል ኢትስ ኦኬ አሜን ብለህ ነው ቀላል አድርገን ነው የምናልፈው። ግን ከብሌሲንግ ሁሉ ብሌሲንግ የእግዚአብሔር አብሮነት ነው። መጽሐፍ ቅዱስ ውስጥ አንድ እንዲህ የሚል ቃል አለ። ዘጸአት ምዕራፍ 33 ቁጥር 12 ላይ እግዚአብሔር ለሙሴ እንደዚህ አለው፣ ካንተ ጋር ሆናለሁ አሳርፍህማለሁ። እንዴ ሙሴ ኦኬ ውጣ ብለኝ ነበር፣ ማንን ከኔ ጋር እንደምትልክ አላሳወቅኝም። ምን ማለት ነው? የኔ መውጣት ትርጉም የሚኖረው አንተ መኖርህ ብቻ ነው፣ ወይም ማንን እንደምትልክ አልነገርከኝም። እና ሙሴ መውጣቱን የሙሴ መውጣት ፋይዳ የሚኖረው አብሮት እንዲሆን የሚፈለገው ሲሆን ብቻ ነው። የመጀመሪያ አብረኝ ካልሆንክ አታውጣኝ። ከዛ በፊት ብያቸዋለሁ። በኢትዮጵያ ሀገር ብቻ ወይም በሀገር ህዝብ ብቻ ነው ከየቱም ፍቄ ዱቄቱን አምጪ የሚሰራው እኛ ሀገር ብቻ ነው። ምን ማለት ነው? ከየቱም ፍቄ ዱቄቱን አምጪ ማለት ብቻ የምፈልገው ላግኝ እንጂ በቃ አለቀ። የምፈልገው እንዴትም ማድረግ በየትም መንገድ ሄጄ የምፈልገው ጋር ልድረስ እንጂ አድራሹን የሚያደርሰው መፈለግ በሰው ልብ ውስጥ ብዙ የለም። አብዝቶ በተለይ የኛ ሀገር ሰዎች ወዳጆች ሆይ የቱም ድረሱ ያለሱ ከደረሳችሁ ዋጋ የላችሁ። ምንም ፈልጋችሁ አግኙ፣ ያለሱ ከሆናችሁ አሁንም ባዶ ናችሁ። ዛሬ ከትናንት ልቅ ረሃባችሁ እንዲጨምር ያለሱ ከሆናችሁ ምስኪን እንደሆናችሁ እንዴት ታውቁ? በዚህ መጽሐፍ ሆኜ ሊሟገታችሁ ፈልጋለሁ። ክብር ለኢየሱስ ይሁንለት። አሁን ያነበብነው ክፍል ላይ ኦሪት ዘፍጥረት ምዕራፍ 39 የባለራእዩ የህልመኛው የዮሴፍን ታሪክ ነው። እግዚአብሔር ከዮሴፍ ጋር ነበር አለ። እግዚአብሔር ከዮሴፍ ጋር አለ የሚያስብለው መረጃ መንገዱ ሳይሆን ውጤቱ ነው። ዮሴፍ ጋር እግዚአብሔር አለ ያስባለው የተገኘው ቁሳቁስ ሳይሆን ወይ መንገዱ ሳይሆን ያለፈበት ጎዳና ሳይሆን ውጤቱ የደረሰበት ቦታ ነበር። እግዚአብሔር አስብሎታል። አጠገብ ያለው ሰው እግዚአብሔር ካንተ ጋር አለ በሉት። እመን በሉት። ነገሩት ከመረጃ በላይ ድምጹን ማን ነው በሉት። የሆነ ከሚቆጠረው በላይ እሱን ማን በሉት። የእግዚአብሔር መኖር ማሳያ ቁስ አይደለም። የእግዚአብሔር የመኖር ማሳያ የሆነ የከማቸው ነገር አይደለም፣ የከበቡ ነገር አይደለም። እሱ ብቻውን በቂ ነው። እባክህ ጩና እግዚአብሔር አለ በላን ጊዜ ኢየሱስ ጌታ ነው። መንገዱ የዮሴፍ ውጣ ውረዶች፣ የዮሴፍ ጎዳናዎች የእግዚአብሔር መኖር አሳየው። ለምን? እግዚአብሔር አብሮት ያለው ሰው መንገድ አይደለም ያለፈ ያለው ሰው ለምሳችሁ በማለዳ ህልማዬ ሲል ህልመኛው ዮሴፍ ለወንድሞቹና ለገዛ እናትና አባቱ ህልሙን ተናገረ። በማግስቱ ከገዛ ወንድሞቹ ስደት፣ ጥላቻ፣ መገፋት፣ ጦርነት ተፈጠረበት። ህልም አይቶ አይደል? አሁን ለምሳሌ ያገሬ ሰው ምን ያህል ህልም ተፈርቶ ሳይተኛ ይባላል። ለምን? ህልም ያለው ብላ ለምተኛው አንተ ትተኛለህ። እግዚአብሔር መንገዱ ብዙ የሆነው እግዚአብሔር በባለገ መንገድ ያናግራል። በህልም ያወራል፣ በራእይ ያወራል፣ በድምጽ በቃል በመንፈስ በዝማሬ በፈለገ ሁሉ መንገዱ ነው እግዚአብሔር። ዮሴፍን ግን ያናገረው ወይ ዴስቲኒውን ያሳየው በህልም በኩል ነው። ህልም ደግሞ ይከበራል። ለምን? የህልም መንገድ ሩቅ ነው። ሲደርስበት ነው የምታውቀው። መንገዱ ሩቅ ነው። ሲጀምር ይርቃል፣
ግን እየሄድክበት ነው ውጤቱን የምታየው። እግዚአብሔር አፋችሁን ይክፈተው። አሜን በሉ እስቲ። በጣም ወደው ክፍል ህልም አየሁት። ለእናቴም ለአባቴም ደግሞ ደስ አይልም፣ ለወንድሞቹም ለ11ዱም እኩል ፀሐይና ጨረቃ ከዛ ነዶች ከዛስ ምን ማለት ነው? አየ ለክፋት ልባቸው ቅርብ የሆነ ወንድሞቹ ከዱሮ በአባቱ ትኩረትና በአባቱ እይታ ይጣሉት የነበሩ ወንድሞቹ አብልጦ ጨምሮ ጣሉ ይላል። በታየው ህልም በኩል በተገለጠው ህልም በኩል ያተረፈው ዮሴፍ ጥላቻ፣ መገፋት፣ መጣላት ቤት በገዛ ቤተሰቡ መካከል ጎረቤት ቢጣላ ሀገር ትቀይራለህ ወይ ሰፈር ትቀይራለህ። ሀገር ውስጥ ብትገፋ ሀገር ትቀይራለህ። የገዛ ፋሚሊ ምን ታረጋለህ? ምንም። ዮሴፍ እኮ ከገዛ ፋሚሊው ነው። ህልመኛው ዮሴፍ ይሉታል ሲሳለቁበት። እንኳንም ምስኪን አላሉትም፣ እንኳንም ውዳቂ ተረኛ አላሉትም። ህልመኛው ዮሴፍ የሚጠላው በህልሙ በኩል ነው፣ የከበረው በህልሙ በኩል ነው። አቦጩና እስቲ አሜን በለዚህ። የምትከብረው የምትደርሰው የሰማውን የምትሆነው ባየው ህልም በኩል ነው። ህልም ያከብረሃል። ንገረው ከጎን ህልም ያከብረሃል በሉት። ህልም ያከብረሃል በሉት። ህልሜን አትሽጥ በሉት። ህልሜን አትሽጥ። ለህልም ከፈለክ ሙት እንጂ ህልሜን አትሽጥ። ህልሜ እንደቀላል አትይ። ሰው በጣም ደምስኪ መኖር የሚወደው ህልም አይወድም ሰው። አብዛኛው ሰው የዕለት ኑሮ እንጂ ህልመኛ አይደለም። ታውቃላችሁ? የዕለት ኑሮ ነው። ምን ማለት ነው? ዛሬ ከኖሬ ነገ ካደረ ይበቃዋል። ያ አበሻ ደግሞ ነገ እግዚአብሔር ያውቃል ይላል። ዛሬ ካላለም እኮ ነገ እግዚአብሔር ማውቁን ይጠቅማል። አንተ የሚጠቅም እኮ ያየ ህልም ነው። ህልም ጥሩ ነው ወጀማ ለማንኛውም እና መጽሐፍ ሲናገር አንድ ቀን ስንቅ ሊያደርስላቸው ወይ አባታቸው ሄዶ ከሩቅ ሲያዩት ህልመኛው መጣ። ዌልካም አይመስልም? አይደለም። ከዛ ከህልሙ የሚሆነውን እናያለን እያሉ እየዛቱበት ከዛ ተማከሩት ይላል። ካየው ህልም የትኛው እንደሚሆንለት እናያለን። ብራዚል ህልመኛ ከሆንክ ዘመድ ቀንስ። ለምን? ብዙ ዘመዶች የህልም ጠላቶች ይሆናሉ። ህልም የሚገባው ለህልመኛ ብቻ ነው። እና በጣም የሚገርመኝ በጣም ደስ ብሎት ነግሯቸው በነገራቸው ማግስት ነው ጦርነት የተጀመረው። ከህልሙ የሚሆነውን ከዛስ ታማን እንገለዋለን አይሉም፣ እናጠፋዋለን፣ ከህልሙ እናስቀረዋለን። ከዚህ በፊት ብያቸዋለሁ። አንድ ተማሪ የዩኒቨርሲቲ ተማሪ ከትምህርት ቤት ከካምቡ ተባረረ። ከካምቢ ተባረረ እና ወደ ቤቱ ከመሄዱ በፊት ጫካ ሄደ። እና ጫካ ሄዶ ራሱን ለማጥፋት ሲታገል ሰይጣን አይቶ ሰይጣን ያው ጫካው ሰይጣንና መጥቶ ምን ልርዳህ አለው። ምን ልርዳህ ሲለው አይ ራሴን ለማጥፋት። ምን ሆነ ነው? አይ ነጥብ አጥቼ ነው። ነጥብ አልመጣልኝም። ነጥብ የሌለው እኛም አንረዳው ራሴን ቻለ ብሎት ሄደ ይላል። ሰይጣን ራሱ የሚያድነው ህልመኛን ነው። ነጥብ ያለው ነው። ነጥብ ከሌለ አትፈለግም፣ ለማንም አትሆንም። እግዚአብሔር በነጥብ ይባርካችሁ። ከዛስ መጽሐፍ ተማከሩ ይልና ሊገሉ ወደዱ። ከዛ ሮቤል ነው እንዶ አይ ከምንገለው ከጉድጓድ አውጥተን እንሽጠው። ከዛ ከግብጽ ምድር የእስማኤል ነጋዴዎች ከግብጽ ወደ ከነዓን መጥቶ ነበር እና መጥተዋል እና ለነሱ እንሽጠው በ20 ብር ሸጡት ይላል። አሁን መንገድ የሰው ልጅ ህልመኛ በ20 ብር ሲሸጥ ይሄ መንገድ እግዚአብሔር ያለበት መንገድ ይመስላል? አይመስልም። አንድ ትልቅ ህልመኛ እግዚአብሔር ትልቅ ነገር ያሳየ ሰው በ20 ብር ተሸጠ እና ገዙት ይላል። ከይሆና ዮሴፍን በገንዘብ ገዙት። እነሱ ሲገዙት ከዛ በግብጽ ምድር በጣም በፖዚሽኑ ከፍ ያለ ስሙ ጲጥፋራ የሚባል ሰው ከነሱ እጅ ዮሴፍን ገዛ። ዮሴፍ ይሸጣል የመንገዱ ማለት ነው እና ይሸጣል እንደምንም በቃ ጉሊት አረጉት። ብቻ ግን ይሸጡታል።
ይሄም ይገዛል፣ እነዛም ይሸጡታል። መጽሐፍ ሲናገር መንገዱ የጉዞው መንገዱ አካሄዱ የሚያልፍባቸው መንገዶች የእግዚአብሔርን አብሮነት አሳየው። የእግዚአብሔርን አብሮነት ያሳየው ውጤቱ ነው። አሜን። መንገድህ ምንም ይሁን መጨረሻ ግን ክብር ነው። አሁን የምትጓዝበት ጠማማ ጎዳናዎች ጸልይ አልለወጥ ያሉክ የእናቴና አባቴ እርግማን የምትላቸው ቃል የምታወጣባቸው መንገዶች ምንም ይሁኑ በእግዚአብሔር አብሮነት ውጤት ይለወጣል። እኔ አንተ ጮኬ ነበር አሜን የሚለው ለመረቃችሁ እግዚአብሔር በሚመጣው ዓመት ላይ ውጤቱን ይቀይርላችኋል። የመንገዳችሁ ውጤት ይለወጣል። አሁን የምትሄድበት መንገድ ውጤቱ ያማረ ይሆናል። ጩናስ ያሜን በልባኪ አው መንገዱ ሳይሆን ውጤቱ ነው። ውጤቱ እያንዳንዳችን አልፈን የመጣንባቸው መንገዶች የእግዚአብሔርን አብሮነት አሳዩ። አንዳንድ ጊዜ እኛም እኮ በየፈርማታ ቆመን አለ እንለዋለን። እግዚአብሔር በእርግጥ አለ አንተ ከኔ ጋር ጠርተኛል። እኔ በየመንገዱ እለዋለሁ ጠርተኛል። ወንበር በፊቴ ሲበዛ ጠርተኛል ጌታ ሆይ ይላል። በእርግጥ ተጠርቻለሁ ያስብለኛል። ወርጄ ደም ሁኔታው የሚያስብለኝ ግን ተጠርቻለሁ። ሁሉ እንደምላችሁ ነው። ወንድነቴ እንደማይጠረጠር በጥሪ አልጠረጠርም። እኔ ኢየሱስ ጌታ አልጠረጠርም። እንደ ተጠራው አውቃለሁ። በደም ልብና እግዚአብሔር ጠርቶኛል። ኢየሱስ ጌታ ተማክሮ ሳይሆን ብቻዬን የጠራኝ እኔና እሱ ነውና መንገዱ አይመስልም። የብዙ ሰዎች ሽወዳ መንገድ ላይ ነው። መንገዴ እግዚአብሔር ያለበት መንገድ አይመስልም። ሰልፋቸው ከመንገዳቸው ጋር ነው የሚያልፉበት መንገድ የሚደርሱበትን ውጤት አያሳይም። እዛው የሚቀሩ ይመስላቸዋል። እየሄዱ ታሪካቸው የሚቀር ከዛ ይሄ መንገድ ውጤቱ ምንድነው? እና ወዳጆቼ ሆይ ዛሬ ጌታ በእኔ እንዲህ ይላችኋል። የሚመጣው ዓመት ካመንክ አሜን በለኝ። እግዚአብሔር የመንገድን ውጤት ይቀይረዋል። አሁን ያለፍክበት ያለው መንገድ አሁን የኖርክበት ያለው መንገድ አስተያየት የበዛበትን መንገድህን አንተም ግራ የተጋባህበትን መንገድህን ጌታ እግዚአብሔር እንዲህ ይልሃል፣ ውጤቱ ያማረ ይሆናል። ውጤቱን እቀይረዋለሁ፣ ፍጻሜውን አሳምረዋለሁ። እጅና ሳና አሜን በልስቲ ኢየሱስ ጌታ ነው። ማንም ሰው ያሁኑ መንገድህ እንጂ ውጤት ይናቀም ይገምታሉ እንጂ የምትደርስበት የሚያውቀው እሱ ብቻ ነው። ቢፈላሰፉ አትገረም። አንተ የትም አትደርሱ ቢሉክ አትጨነቅ። ለምን? ያንተ የህይወት ፍጻሜ በደሱ እጅ የለም፣ በእግዚአብሔር እጅ ላይ ነው ያለው። አቦ አሜን በለኛ። ሲሸጥ ጲጥፋራም ገዝቶ ቤቱ ሲያስቀምጥ ይሄ ሰው እግዚአብሔር አብሮታል ብሎ አይደለም እኮ ለቤቱ ፈልጎት ነው። እንደ ምስኪን ሰው ነው የገዛው። ከገዛ በኋላ ነው አምላክ አብሮት ያለው ሰው መሆኑን በስራው ያወቀው። እግዚአብሔር አብሮት መኖሩን ያወቀው በውጤቱ ነው። እጁ ላይ በሚታየው ፍሬ ይሄ ሰው ጋር እግዚአብሔር አለ። ጲጥፋራ እግዚአብሔርን አያውቅም። የጲጥፋራ የስሙ ትርጉም ራሱ የፀሐይ አምላክ ማለት ነው። የአማልክት ልጅ ነው ሰውየው። እግዚአብሔርን አያውቅም። በግብጽ ምድር ላይ እግዚአብሔር አይታወቅም። በግብጽ ምድር ላይ እግዚአብሔር ስሙ ያስጠራው በዮሴፍ በኩል ነው። ተሽጦ በገባው መንገዱ በማይመስለው ሰው ለአንድ ኔሽን፣ ለአንድ ህዝብ፣ ለአንድ ሀገር እግዚአብሔር ራሱን ያስተዋወቀው በምስኪን ሰው በዮሴፍ በኩል እግዚአብሔር ተብሎ ስሙ ተጠራ። ለመርቄ መጪው ዓመት እንዲህ ይሆንልሃል። በምትሰራው መስሪያ ቤት፣ በምትኖሩበት ማህበረሰብ ውስጥ እግዚአብሔር ካንተ ጋር መሆኑ ይወራልሃል። እግዚአብሔር አብሮት አለ ትባላለህ። ከሷ ጋር አለ ትባላለህ። በኢየሱስ ስም ሆነላችሁ። በለምጆና አሜን በልስቲ ኢየሱስ ጌታ ነው። አለ እግዚአብሔር አለ። እናንተ እንደውን ጮኬ እግዚአብሔር አለ ነበር የሚለው ጌታ ምስክሬ ነው። አለ እግዚአብሔር። መጽሐፍ ሲናገር እግዚአብሔር ጉዞ እስራኤል ህዝብ ጉዞ ላይ ያለ እግዚአብሔር
ስለ መንገዱ አልነገራቸውም ይላል። ሁሉም ነገር ግልጽ አይደለም፣ ምስጢር ነው። አንዳንድ መንገዶች ምስጢር ናቸው። ቆይ ይሄ መንገድ ከግብጽ ስታወጣን ስለዚህ መንገድ ነግሬናል አልነገርኳችሁ? እናሳ ያልነገርከን ፈተና ከየት መጣ? ለምሳሌ ኢሳይያስ 43 ላይ ቁጥር 2 እንዲህ ይላል፣ በውሃ ውስጥ በምታልፍበት ጊዜ አያሰጥምም። መንገድ ግን በውሃ ውስጥ እንደምታልፈው በዚህ እግረ መንገድ እየነገርኩ ነው ይላል። በምታልፍ ጊዜ አለ መንገዱን በግልጽ አልነገራቸውም። አንዳንድ መንገዶቻቸው ግራ የገባቸው ሰዎች ጌታ እንዲህ ይላቸዋል፣ መንገዱን ተውና ውጤቱን እመኑት። ጌታ በኢየሱስ ይተባተ ጀልስ በክ እስቲ አሜን በለኝ ባክ። የሚመጣ ዓመት እንዲሆንልሃል የፈራው ሳይሆን ውጤቱ ሌላ ይሆንልሃል። የምታልፍበት መንገድ ሳይሆን የጠበቅሽም ሳይሆን ውጤቱ ሌላ ሆኖልሃል። አቦጩና ሲያሜ በልስ ማነው የሚያነብር ያን ክፍል ምዕራፍ 43 ቁጥር 2 ላይ በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ። በምን ውስጥ ባለፍክ ጊዜ? በውሃ ውስጥ ምን ያላቸው ነው? በውሃ ውስጥ ታልፋላችሁ። በምን? በቀይ ባህር ውስጥ ታልፋላችሁ። ቀይ ባህር በጾም ጸሎት አይቀየሩም። የእግዚአብሔር ፕሮግራም ነው። ቀይ ባህርን እልል ብለህ አትቀይሮ። በወንዞች ውስጥ ባለፍክ ጊዜ በወንዞች ውስጥ ባለፍክ ጊዜ አይሰጥሙም። ወንዝ አለ፣ ውሃ አለ ይላል። ቀይ ባህርን እና እንደው በዚህ መንገድ ይቅርብኝ ብለህ ሐሳብ ቀይረህ አትቀይሮ። መንገድ ላይ ነው ያለው። በዛ ታልፋለህ ካለ ታልፋለህ ነው ውጤቱ እንጂ ማለፉ አይቀርም። ውጤቱ እንደምታልፍ ነው። በዚህ ዓመት እንዲሆንልሃል። ታልፈዋለህ፣ አልፈህ ታመሰግነዋለህ፣ ተሻግረህ ታከብረዋለህ። የሚመጣው ዓመት ላይ የምስጋና ዓመት ይሆንልሃል። ጩናስቲያም መልባክ ኢየሱስ ጌታ ነው። ወወንዙ ታልፈዋል። አማራጫችሁን ከእግዚአብሔር ፈቃድ ውጭ አታርጉ። የእግዚአብሔር ፈቃድ በውሃ ውስጥ ከሆነ ውጤቱ ማለፉ ነው። እኔ የምተነብይብህ ከእግዚአብሔር የሆነ ቃል ይሄ ነው። ታልፋለህ ነው። አሜን። ስለምታልፍበት መንገድ አለ የምነግርህ ማለፍህን ብቻ ነው። በዚህ መንገድ አታልፍም ብዬ አልዋሽም። እኔ you are already you are አንተ ምናምን ብዬ አልሸውድም። ታልፋለህ ግን ማለፍ አይቀርም። ኢየሱስ ባይሆንም አኑሮ ታልፈዋለህ። አጠገብ ያለው ሰው ታልፈዋለህ። ኢየሱስ ጌታ ነው። አንድ ጊዜ አንድ ወዳጄ ጾም ጸሎት ገባና ጾም ጸሎት ትንሽ ጸሎቱ ረዘመበት መሰለኝና እየጸለየ ያለ ትንሽ ወጥቶ የሚበላው ብር ሲያጣ ጾም ጸሎቱ ሲረዘምበት አንድ እንደሱ ያለው ጓደኛው መጣና ጌታ እግዚአብሔር እንዲህ ይልሃል፣ ትበላለህ ትጠግባለህ ይልሃል አለ። አሁን የሚፈልገው የሚያበላው ብር ነው እንጂ ትንቢት አይደለም እኮ። ግን እሱም እንደሱ ስለሆነ ብር ስላልነበረው ቃል አለኝ ብሎ ጌታ እግዚአብሔር እንዲህ ይልሃል፣ ትበላለህ ትጠግባለህ። አንዳንድ ጊዜ ብዙ ሰምታችሁ በመንገድ ግራ የተጋባችሁ ካላችሁ ትልልቅ ህልም አይታችሁ በትልቅ ህልም በኩል ብዙ መከራ የደረሰባችሁ ካላችሁ ህልሙ ልክ ነው፣ መንገዱም ግዴታ ነው። የእግዚአብሔር አብሮት የሚያሳየው ውጤቱ ነው። እንደዚህ ብለኝ አልነበረም ወይ ብያለሁ እና በዚህ ለምን ታሳበደ? በዚህ ታልፋለህ። ውጤቱ ግን ማለፊ ነው። አሳልፈሃለሁ ነው። አሜን አሜን። እግዚአብሔር የሚፈራው መንገድ የለም። የምትፈራው መንገድ ላንተ ነው እንጂ ለእግዚአብሔር ምንም ነው። አሁን ያለፍክበት ያለው መንገድ፣ አሁን ግራ የተጋባበት ያለው መንገድ፣ ግራ መጋባቱ ላንተ ነው እንጂ ለእግዚአብሔር ምንም ነው እና ያሳልፈሃል፣ አሳልፎም ያከብረሃል። አና አበጩና ታሜ መሩሳን ኢየሱስ ጌታ ነው። ደግሜ ልንገራችሁ መጽሐፍ በጲጥፋራ ቤት ውስጥ እግዚአብሔር ሞገስ ሆነለት ይላል አይደል? እግዚአብሔር ሞገስ ሆነለት፣ የእጁ ስራ ተከናወነለት። ክንውኖቹ ስኬቶቹ ሁሉ የእግዚአብሔርን አብሮነትን ያሳያሉ። ሰውየው ራሱ እግዚአብሔርን አውቆ ሳይሆን የመሰከረለት የእጁን ስራ አይቶ ነው። አቤት ጌታ ተገልጦለት አይደለም እኮ እግዚአብሔር ተገልጦለት በክብር አይቶ አይደለም እኮ በእጁ ላይ በተከናወነው ውጤት አይቶ ውጤቱን አይቶ ነው እግዚአብሔር ከሱ ጋር መሆኑን የመሰከረለት። አረ በጌታ በኢየሱስ
በጌታ በኢየሱስ አሜንኛ ተቀበለኝ አሜን በለኝ አሜን እንዲህ ይሆንልሃል በውጤት በኩል በሚደርስበት ውጤት በኩል በሚሆንልህ በኩል እግዚአብሔር ካንተ ጋር መሆኑ ይታወቅልሃል እግዚአብሔር አለ ይባልልሃል ለምሳሌ እዛው በዚሁ ድባብ ውስጥ እግዚአብሔር አለ ብሎ ሰውየው መስክሮለት በጣም የተባረከ ነው እግዚአብሔር ከሱ ጋር ነው ብሎ ሳይጨርስ የጲጥፋራ ሚስት አይኗን ጣለችበት ሌላኛው ፈተና አሁን ይሄን ፈተና መመሰላችሁ አሁን ጲጥፋራ ቤት ውስጥ ሴትየዋ ሐሳቧን እንደምትቀይርበት ዮሴፍን እግዚአብሔር አልነገረው ህልሙ ላይ አልነበረም ሴትየዋ አይኗን ጣለችበት ባበሻው እኮ ጥሩ እኮ ነው እንኳንም የንጉስ ሚስት አይኗን ጣለችብኝ እግዚአብሔር ይመስገን ነው የሚያስበለው ሁኔታው እኮ እንዴ መንገኛ የንጉስ ሚስት እኮ ነች እንዴ ንጉስ አይኗን ጣለች ሲል እሰይ እና ምን አገባኝ እኔ አይደል እሷን አንተ መጣችሁ ብሎ ጥቅስ አጠቀሰም ሰውየው እግዚአብሔር በዚህ መንገድ አልነገረኝም አለ የክብሬ መንገድ ይሄ በውርደት በኩል አላየሁትም የክብሬ ነው ፍጻሜ በመጻናውና በታመነው ማንነቴ እንደሚደርስበት ነው እግዚአብሔር ያወራኝ እናስ ይሄ መንገድ አላውቆምና አልተቀበለው ደስ ይለኛል ኢየሱስ ጌታ ነው ማንንም የለም እኮ ዮሴፍ ስትል ማንንም ባይኖርስ እሱ እኮ አለ እኔ ማንንም ባለበት ነው የምኖረው እሱ ፊት ነው የምኖረው አሜን አሜን በሱ ፊት የሚኖር ሰው በማንም ፊት መኖር ይችላል በሱ ፊት መኖሪን ካላወቅ ማንንም ቢኖር አንተ አትኖርም አየ በተዘጋው ቤት ደጅ ዘግቴ ሆቴል ውስጥ ተስማምቴ ወይ የሆነ ቦታ ተስማምቴ መግባት እዚህ ሰው የለም ስትሳይሆን የትም ሆኜ እግዚአብሔር አለ የሚል ልብ ሲኖሪ ነው አሜን አሜን በሉ እስቲ ይሄ እኮ ይጠቅመናል አሜን በሉ እስቲ ስልካችሁን ዝጉ ልባችሁን ክፈቱ እስቲ ከጎን ያለው ሰው እግዚአብሔር ካንተ ጋር ነው በሉት ድገሙለት እስቲ ወዳጆቼ ሆይ ልንገራችሁ እግዚአብሔር አለ ብለህ መኖር ከጀመርክ ከማንም ጋር መኖር ትጀምራለህ እኔ በሚኖርበት ወይም እኔ የቱም ስፍራ ላይ በእግዚአብሔር አይን ፊት ለምሳሌ የዕብራውያን ጻፊ እንደዚህ አለ ፍጥረት ሁሉ በእግዚአብሔር አይን ፊት የተራቆተ ነው ይላል እና አንድም የተሰወረ ሐሳብ የለም አሜን ኢየሱስ ጌታ ነው ከዛስ መጽሐፍ ሲናገር ውርደት የሚመስል የጲጥፋራ ሚስት ታገለች ልብስ አስወለቀችው ከዛ እርቃኑን እስር ቤት ገባ ይህ መንገድ እግዚአብሔር ያለበት መንገድ አይመስልም ለምን በደና በካቴና ውስጥ ገብቶ አይታሰርም እንዴ አይደል እንዴ ምን ከሴትየዋ ጋር ታግሎ ሴትየዋ በልብስ ታግላ በሰው ፊት ልብሱን አውልቆ ይሄ ራሱ እኮ እግዚአብሔር ያለበት አይመስልም ውርደት ነው እፍረት ነው መሸማቀቅ ነው ግንስ እግዚአብሔር በዮሴፍ በኩል ህልም እስር ቤት እንደሚመጣ ማለት እስር ቤቱም ገብቶ ሰውየው እግዚአብሔር አልተለየው መጽሐፍ ስለዚህ ይላል የእስረኞች አለቃ ሆነ አይሉ ኢየሱስ ጌታ ነው አሁን በአንድ ጊዜ ለግብጽ ንጉስ ሆነ ቢባል እኮ ከባድ ነው አይደል ሰውየው ንግስናው ይከተለዋል ጲጥፋራ ቤት ውስጥ ንጉስ የጲጥፋራ ምክትል ሰው ሆነ እስር ቤት ገባና የእስረኞች የወንበዴዎች አላፊ ሆነ የሚጠቅመዋል እያለማመደው ነው ወደ ውጤቱ ያሳደገ ነው አሜን ባለባክ ኧረ ኢየሱስ ጌታ ነው አሁን እስር ቤት ለእስረኛ እኔ አለቃ ሆንኩ አልሆንኩ ምን ይጠቅመኛል ሽሮ ለሚበላ ለአንድ ቤት ውስጥ ለተከማቸ ሽፍታ እኔ አለቃ ሆንኩ አልሆንኩ ምን ይጠቅመኛል አይደለም እያለማመደው ነው እስር ቤት የልምምድ ቦታ ነው ጌታ ወይ አላችሁ ማለት ኢየሱስ ጌታ ነው ከዛ መጽሐፍ ከፈርዖን ቤት የታሰረ ኮብልሎ የታሰረ አገኘ ከዛ ህልም ፈታለት ዮሴፍ ነው የታሰረው እንጂ ህልሙ አልተቋረጠም
ለምን? የክብሩ ፍጻሜ ያለው ህልሙ ውስጥ ነው። ህልማችሁን አትጣሉ። የእግዚአብሔርን ድምፅ አታቋርጡ። ከእግዚአብሔር ጋር ያላችሁን ኮኔክሽናችሁ አይድከም። ጸሎታችሁ፣ ቅድስናችሁ፣ ጽድቃችሁ፣ ትግላችሁ፣ የእግዚአብሔር ዓለም ህይወታችሁን አታቋርጡ። ለምን? ክብራችሁ ያለው እዛ ውስጥ ስለሆነ። እስቲ አሜን በሉ። አንዳንድ ጊዜ ብዙ ሰዎች የሚገጥሙኝ ፈተና ውስጥ ሲሆኑ እግዚአብሔር ይረሱታል። መጽሐፍ ቅዱስ ግን እንደዚህ ይላል፣ በመከራ ውስጥ በፈተና ውስጥ እግዚአብሔር ለዮሴፍ ድልን ስኬትን አዘጋጅቶለት ነበር። መንገዱ መከራ ነው፣ ግንስ በዛ ውስጥ ክብር፣ በዛ ውስጥ ስኬት፣ በዛ ውስጥ ክንውንን ድልን እግዚአብሔር አይቶለት ነበር። ዛሬ ጌታ እንዲህ ብሎኛል፣ መንገዱን ሳይሆን ውጤቱን እመኑ። በመንገድ ግራ አትጋቡ። ሐሳብ ለመቀየር ማለት ምንም በዚሁ መንገድ ጸንታችሁ ከቆማችሁ ውጤቱ ክብር ይሆንላችኋል። አዎ መንገዳችሁ ላይ ሐሳብ አታብዙት፣ ኮሜንት አታብዙት። እግዚአብሔር አለበት ወይ ብላችሁ አስተያየትን አታብዙት። መንገዱ ምንም ይሁን ውጤቱ ያማረ ይሆናል። ብቻ እግዚአብሔር ካንተ ጋር ይሁን እንጂ የእግዚአብሔር አብሮነትን የሚያሳየው ውጤቱ እንጂ መንገዱ አይደለም። አሜን አሜን። ጌታ እንዲህ ብሎኛል፣ ከመንገዳችሁ ይልቅ ውጤቱን እመኑት። አሜን አሜን። ሃሌሉያ። ኢየሱስ ጌታ ነው። 2018 ላይ እግዚአብሔር እንዲህ ብሎኛል፣ ውጤቱ ሌላ ነው። እንደ መንገዳችን አይከፈለንም፣ ውጤቱ ሌላ ነው።